የሙሽርነት ቬሎዋን ለብሳ ጸጉራን በሂጃብ ሸፍናለች። ውበቷ የጨረቃ ክፋይ ያስመስሏታል። ቁንጅናዋ የብዙሃንን አይን ስቦ ያስቀራል። በውቅያኖስ ማዕበል እንደተናወጠ ጀልባ ልብን ታናውጣለች። ትላልቁ ባይኖቿ ሰልካካ አፍንጫዋ የውበት ልዕልት አስመስሏታል። እጇ ላይ ያለው አበባ የተሳለችው ሂና ውበቷን አጉልቶታል። ጓደኞቿ በሚገጥሙት የሰርግ ዜማ ቤቱ ደምቋል። ሚዜዎቿ ቀልድና ተረባባ ቀፈነሽዳዎች ያጫውቷት ይዘዋል። የእናቶች እልልታ ከአየሩ ጋር ተደባልቆ ትርጉም አልባ አንዳች የተተራመሰ ደስ የሚል ድምጽ ፈጥሯል። ሙሽራው ሙሽሪትን በወግ በማረግ ይዞ ወደ ቤቱ ለመሄድ የሰዓታት እድሜ ብቻ ቀርቶታል። እናት ለልጇ የመሰናበቻ ምክሯን ትለግስ ይዛለች። ልጅ ሆይ ካንቺ ጥሩን እንጂ አይሰማ ብላታለች። ሙሽራው ወደ ሰርጉ ቦታ ደረሰ። ወደ ተዘጋጀለት የመቀመጫ ስፍራ ማመራ። ምስክሮቹ በተገኙበት ኒካህ ታሰረ። ምሳ ተበልቶ እንዳበቃ እልልታ በደማቅ ሁኔታ ያስተጋባ ጀመር። ሙሽሪት ለመውጣት እንድትዘጋጅ ተጠየቀች። እናትና አባቷን ተሰናብታ ወደ ባሏ ቤት ከመሄዷ በፊት የአስር ሶላትን ለመስገድ ውዱ የምታደርግበት ውሃ እንዲያቀርቡላት ጠየቀች። ስትታጠቢ ሜካፕሽ ይበላሻል፣ የአይን ኩልሽም ይጠፋል፣ እንዳማረብሽ ወደ ባልሽ ቤት ሂጂ፣ ከፕሮግራሙ በኋላ ማታ ቤት ስትገቢ ትሰግጃለሽ አሏት የቅርብ ጓደኞቿ። እሷም እንደዚህ ስትል መለሰች፣ አላህ መጀመሪያ ባሪያዎቹን የሚተሳሰበው በሶላት ነው፣ ረሱል አለይሂ ሰላቱ ወሰላምም የሶላትን ነገር አደራ ነው ያሉት በማለት ለውበቷ መደብዘዝ ለቁንጅናዋ መደፍረስ ሳትጨነቅ በአቋሟ ጸናች። ውዱ አድርጋ መስገጃዋን አነጠፈች። ሶላቷን በእርጋታ መስገድ ጀመረች። ሶስተኛው ረካዓ በጥሞና ጨርሳ አራተኛ ረካዓ ተሽሁድ ተቀመጠች። ሰከንዶች አልፈው ደቂቃዎች ተቆጠሩ። አመላካች ጣቷ ተሽሁድ ላይ ሆና እንደቀሰረች በተቀመጠችበት ቀረች። ሩሃ ከጀሰዷ ተላቀቀች። ነፍሷ ወደ ምትወደው ጌታዋ በረረች። ተሞሽራና አምሮባት ጌታዋ ጋር ተገናኘች። ጀነት ለሚገኘው ውድ ባሏ አላህ Subhanahu Wa Ta'ala አስቦና ሳምሮ ያዘጋጃት ይመስላል። በታሪክ ለሚመክርና አስታውስ ላመኑት ይጠቅማልና ማስታወስ። ይህንን ቪዲዮ ሁላችሁም ሼር፣ ሪፖስት፣ ኮፒ